ሰላም እንዴት ናችሁ? ውድ የሊቨርፑል ደጋፊዎች ድምፅ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን ቀረብን። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ሁጎ ኤኪቲኬ በውድድር ዘመኑ መገባደጃ ላይ ወደ ልምምድ ለመመለስ እቅድ የያዘ ሲሆን በቦክሲንግ ዴይ ላይ ደግሞ ወደ ተወዳዳሪ ጨዋታዎች ለመመለስ እየሰራ ነው ተብሏል። የሊቨርፑል የሕክምና ቡድን ስለ ተጫዋቹ የጤንነት ሁኔታ ያወጣው ሪፖርት አበረታች እንደሆነም ነው እየተገለጸ የሚገኘውና እንግዲህ ይህ ድንቅ የሆነ ተጫዋች ወደ ልምምድ ለመመለስ እንዳቀደ ነው ሌኬፕ የዘገበው። ሊቨርፑል እስከ 3 አጥቂዎች በዚህ ክረምት ይገዛል እንደሚገዛም አምናለሁ ሲል ታማኝ የሚባል የዜና አውታር ዘግቧል። በርካታ ተጫዋቾችን ለማስፈረም እየተንቀሳቀሰ እንደሆነ ይታወቃል። ታዲያ ከዚህ ጋር በተያያዘ ሊቨርፑል የመሃሉንም ስፍራ ማጠናከር እንደሚፈልግ ነው እየተገለጸ የሚገኘው። በአጥቂ ቦታ ላይ እንግዲህ ሊቨርፑል የአንዱ ማንዴን ወደ አንፊልድ ለማምጣት ሲል ፒኤስጂ ከሚያቀርበው የኮንትራት ደሞዝ በላይ ለመክፈል ዝግጁ መሆኑ ተገልጿል። ለበርካታ ጊዜ ሲከታተሉ የነበር ተጫዋች እንደሚታወቃል። ሊቨርፑል ከፒኤስጂ በላይ የዝውውር ጥያቄና ኮንትራት ለያንዱ ማንዴ ለማቅረብ ዝግጁ ነው ተብሏል። ፒኤስጂ አሁንም የብራድሊ ባርኳን ትክክለኛ መፍትሄ እየጠበቀ ሲሆን ሊቨርፑል አሁንም ፒኤስጂ ፍላጎት እንዳለው ስለሚያውቅ ዲዮማንዴን ለማስፈረም እየገፋ ነው ተብሏል እና ይህ ድንቅ የሆነ ኮትዲቫራዊ ተጫዋች በተለይ ሰሞኑን እያሳየ ያለው እንቅስቃሴ በጣም አስገራሚ ነው። በዚህ ብቻ አይደለም፣ ከዚህ በፊት በኮትዲቫር እጅግ ድንቅ ብቃቱን ማስመልከት የቻለ ተጫዋች እንደሆነ ይታወቃል። በሚገባ ብቃቱን ያሳየ፣ በሚገባ ማንነቱን ያስመለከተ ተጫዋች እንደሆነ ይታወቃል እና ከዚህ አንጻር ይህ ተጫዋች እንግዲህ ወደ ሊቨርፑል የሚመጣ ከሆነ የሚሰጠው ግልጋሎት እጅግ ከፍ ያለ ነው። በኮትዲቫር ቤት ሲያሳይ የነበረውን ነገር ሁላችንም አይተናል። እንደዚህ አይነት ተጫዋቾች ደግሞ ወደ ሊቨርፑል ቢመጡ የሚሰጡት ግልጋሎት እጅግ የላቀ ነው ተብሎ ነው የሚጠበቀው። በክንፍ መስመር ላይ የማጥቃት ስርዓቱን ይቀይሩታል ተብሎ ነው የሚጠበቀው እና በጣም ኳሊቲ ያለው ተጫዋች እንደሆነ ይታወቃል። ፒኤስጂዎች በሚገባ ተጫዋቹን እየተከታተሉት ነው። ሊቨርፑሎች በጣም ፈጣን ሊሆኑ ይገባል። አሁን የሚወጡ መረጃዎች እንደሚያሳዩት ከሆነ ግን ሊቨርፑሎች በዝውውሩ ላይ ሊገፉበት እንዳሰቡ እና ከፍተኛ የሆነ ደሞዝ ለተጫዋቹ ለማቅረብም ዝግጁ እንደሆኑ ታማኙ ፋብሪዚዮ ሮማኖ ነው ያሳውቀው እና የዚህ ተጫዋች ዝውውር መጀመሪያ ይፈጸማል ተብሎ ነው የመጀመሪያው የክረምቱ የዝውውር መስኮት የሊቨርፑል ፈራሚ ያንዱ ማንዴ ይሆናል ተብሎ ይጠበቃል። በሊቨርፑል ቤትም እጅግ የተለየ ነገር ያሳያል ተብሎ ይጠበቃል። ባይ ዘ ዌይ የአፍሪካ የዘር ግንድ ያላቸው ተጫዋቾች በሊቨርፑል ቤት ገነው ተመልክተናል እና ይሄ ተጫዋችም የማይገንበት ምንም ሪዝን ይኖራል ተብሎ አይጠበቅም። ሊቨርፑል ቦዋዲን ከሚከታተሉ በርካታ ክለቦች መካከል አንዱ ነው ተብሏል። ሊቨርፑል ለተወሰነ ጊዜ ቦዋዲን ያውቋል። ባለፈው ዓመት ሊልን በቻምፒዮንስ ሊግ ከመጋጠማቸው በፊት በስፋት ስለ ሊል ሲከታተሉ ቆይተዋል። ቦዋዲ ከተጠባባቂ ወንበር ተቀይሮ ገብቶ ነበርና አርሰናል፣ ቼልሲ፣ ፒኤስጂ እና ባየር ሙኒክ ፍላጎት አላቸው። በሚቀጥለው ወር ንግግሮች እንደሚካሄዱ ይጠበቃል። ነገር ግን ሊል ወደ 50 ሚሊዮን ፓውንድ ይፈልጋል። ስለዚህ ክለቦቹ ሌሎች ቦታዎችን ማጠናከር አፋጣኝ ጠቀሜታ ያለው ሲሆን የኢንቨስትመንት መጠኑ በዚህ ውድድር ዘመን ላይ ተግባራዊ የሚሆን አለመሆኑን እየገመገሙ ይገኛሉ። የሊቨርፑል የአሁኑ ትኩረት የማጥቃት ቦታው ላይ ሲሆን ክለቡ ጋክፖ ቡድኑን ለመልቀቅ እንደሚፈልግ አያውቅም፣ እስካሁንም እርግጠኛ አይደለም ተብሏል። ታዲያ አሁን ሊቨርፑሎች የዚህን ተጫዋች ዝውውር ለመጨረስ ገፍተው ይሄዱበታል ተብሎ ነው የሚጠበቀው። ምክንያቱም በአገሩ ሞሮኮ በጣም አስገራሚ ብቃትን ካሳዩ ተጫዋቾች ውስጥ ይጠቀሳልና ሊቨርፑሎችም የዚህን ተጫዋች ዝውውር ለመጨረስ በስፋት እየሰሩበት እንደሆነ እየተነገረ የሚገኘው የቀድሞ የሊቨርፑል አሰልጣኝ የሆኑት ምክትል አሰልጣኝ የሆኑት ጆቫኒ ቫን ፕሮኮስት የፌኖርድ ዋና አሰልጣኝ ለመሆን ተስማምተዋል። ሌላኛው የሊቨርፑል ምክትል አሰልጣኝ የነበረው ስፓይክ ሃልሾፍ የሱ ረዳት በመሆን ፌኖርድን ይቀላቀላል ተብሎ ይጠበቃልና መልካም የሆነ ጊዜን እንመኝላችኋለን። በሊቨርፑል ቤት እንዳጠቃላይ በዚህ የክረምቱ የዝውውር መስኮት ብዙም እንኳን ሊቨርፑል እያስወራ ባይሆንም ነገር ግን በክረምቱ የዝውውር መስኮት ያለበትን ክፍተት ያጠናክራል ተብሎ ነው የሚጠበቀው። በማጥቃቱ ረገድ የተሻለው ሊቨርፑል ያስመለክተናል። በመሀል ክፍልም ይህንን ተጫዋች ለማግኘት ወሳኝ የሆኑ ስራዎችን እየሰሩ ይገኛሉ። እኛም መልካም የሆነ ጊዜን እንመኛለን። በሚገባ ያለባቸውን ክፍተት ፈቱ ከሆነ በተለይ አዲሱ አሰልጣኝ ምንም ነገር ከመስራት ወደኋላ የማይሉ እንደሆኑ ይታወቃልና በአሰልጣኙ የሚመጡ ጥሩ የሚባሉ ተጫዋቾች ደግሞ ለሊቨርፑል የወደፊት የቡድን ግንባታ ላቅ ያለ አስተዋጽኦን ይወጣሉ ተብሎ ነው የሚጠበቀው። ሊቨርፑልን የተመለከቱ ስፖርታዊ መረጃዎች ይመስላሉ። በአዳዲስ ስፖርታዊ መረጃ እስክንገናኝ መልካም ሰንብቱ።